አሰላሙ አለይኩም ወራህመቱላሂ ወበረካቱ። አልሐምዱሊላህ አላህ በሰላም ለዚች ውድ ወር አደረሰን። የረመዳን ወር ሲመጣ ሁላችንም በደስታ እንሞላለን። ገበያው ይደራል፣ ቤታችን በረመዳን ሽታ ይታጠባል። ለነገው የመጀመሪያ ቀን ጾም ዝግጅታችንን እናጠናቀቃለን። ነገር ግን ወዳጆቼ አብዛኞቻችን አንድ ትልቅ ስህተት እንሰራለን። ትኩረታችን ሁሉ ነገ በሚጀምረው ጾም ላይ ስለሚሆን ከፊታችን ያለችውን ታላቅ አልማዝ እንዘነጋታለን። እሷም የረመዳን የመጀመሪያዋ ሌሊት ናት። ይህች ሌሊት ተራ ሌሊት አይደለችም። ፀሐይ ጠልቃ የረመዳን ጨረቃ በታየችበት ቅጽበት በሰማያት ውስጥ ትልቅ ግርግር ይፈጠራል። መላእክት ይወርዳሉ፣ የጀነት በሮች በታላቅ ድምፅ ይከፈታሉ። የአላህ እዝነትና ናዳ በምድር ላይ ይፈሳል። ገና ጾም ሳንጀምር፣ ገና ተራዊ ሳንሰግድ አላህ በዚህች ሌሊት ሚሊዮን የሚቆጠሩ ባሮቹን ከዛት ነፃ ያወጣል። የታደሉ ባሮች ስማቸው በጀነት መዝገብ ላይ የሚሰፍርበት ልዩ ሰዓት ነው። ታዲያ በዚህ ቪዲዮ አላህ በዚህች ታላቅ ሌሊት የሚያደርጋቸውን 5 ሚስጥራዊና አስደናቂ ነገሮች በዝርዝር እንመለከታለን። እኛስ ይህን እድል እንዳናጣ ምን ማድረግ አለ? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም በመጨረሻ ላይ የምነግራችሁ አንድ ሚስጥር የዘንድሮውን ረመዳን በህይወታችሁ አይታችሁት የማታውቁት ምርጥ መንፈሳዊ ጉዞ ያደርግላችኋል። አንደኛውና ዋነኛው ነገር የሰማይ በሮች መከፈታቸው ነው። ይህ ሲባል ዝም ብሎ በሮች ተከፈቱ ማለት አይደለም። አላህ ሱብሓነሁ ወተዓላ ለዚች ምድር ልዩ ትኩረት የሰጠበት የመላእክት ግርግር የበዛበት ቅጽበት ነው። ታላቁ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የረመዳን የመጀመሪያ ሌሊት ሲሆን የጀነት በሮች ይከፈታሉ። ከነሱም አንድም በር ረመዳን እስኪያልቅ ድረስ አይዘጋም። እስኪ ያስቡ፣ 8ቱም የጀነት በሮች ወለል ብለው ተከፍተዋል። ይህ ለአማኞች የተሰጠ ልዩ የክብር ግብዣ ነው። አላህ ለባሮቹ ወደ ጀነት ይግቡ እያለ በሩን ከፍቶ እየጠበቀ ነው። ጀነት በዚህች ሌሊት ለጾመኞች ትንኳኳለች፣ ትሽሞነሞናል። ይህ ሌሊት የዱዓ ተቀባይነት ከፍተኛ የሚሆንበት ልዩ ሰዓት። ለምን መሰላችሁ? የሰማይ በሮች መከፈት ማለት በአንተና በአላህ መካከል ምንም ጋሬጣ የለም ማለት። ቃላትህ በቀጥታ ወደ አርሽ ይወጣል። አላህ እኛን ለመማር ወደ ጀነት ለማስገባት ያለውን ፍጹም ዝግጁነት ነው የሚያሳየው። አቤት የሚል ባሪያ ብቻ ነው። ወዳጆቼ ቤታችሁ እንግዳ ሲመጣ በራችሁን ወለል አድርጋችሁ የምትከፍቱት በደስታ ለመቀበል ስትፈልጉ አይደል? አላህም እንዲህ በሩን ከፍቶልሃል። ታዲያ አንተ ምን እያደረግህ? የጀነት በሮች ተከፍተዋል፣ ልብህን ቆልፈህ ትቀራለህ? ታዲያ አንተ ምን እያደረግህ? የጀነት በሮች ተከፍተው ሳለ ልብህን ቆልፈህ ትቀራለህ? በሩ ተከፍቷል። የሚገባው ግን ዛሬውን የቆረጠ ብቻ። ይህች የመጀመሪያ ሌሊት የጀነትን ቁልፍ የምትረከብባት ሌሊት እንድትሆንልህ አትፈልግምን? በሁለተኛ ደረጃ አላህ ሱብሓነሁ ወተዓላ የሚያደርገው ነገር እጅግ አስገራሚ ነው። የጀነት በሮች ሲከፈቱ በተቃራኒው ደግሞ የጀሃነም በሮች በሙሉ ይዘጋሉ። አንድም በር ክፍት ሆኖ አይቀርም። ይህ የአላህ ታላቅ እዝነት መገለጫ ነው። በዚህ ወር ባሮቹ ወደ እሳት የሚወስዳቸውን መንገድ እንዲዘጉለት ይፈልጋል። ነገር ግን ታላቁ የምስራች ገና ነው። በዚህች የመጀመሪያ ሌሊት ማሪዱል ጅን የሚባሉት የሰው ልጆችን ወደ ክፋት የሚገፋፉትና መንገድ የሚያስዙት ጠንካራ ሰይጣናት በሰንሰለት ይታሰራሉ። እስኪ አስቡት፣ ለ11 ወራት ሲያታልለን፣ ሶላታችንን እንድንዘነጋ ሲያደርገን፣ ወደ ኃጢአት ሲጎትተን የነበረው ትልቁ ጠላታችን ዛሬ ሌሊት እጅና እግሩ ይታሰራል። አላህ ሜዳውን ላንተ ብቻ ጥሎልሃል። ብዙዎቻችንን አንድ ጥያቄ ይጠይቀናል። ሸይጣን ከታሰረ ታዲያ ለምንድን ነው ሰዎች በረመዳን ኃጢአት የሚሰሩት? ወዳጆቼ እውነታው ግን ይህ ነው። አላህ ትልቁን ጠላት አስሮልሃል። አሁን የቀረው ያንተ ነፍስያ ወይም የውስጥ ስሜትህ ብቻ ነው። ለ11 ወራት ሸይጣን ሲያለማምዳት የነበረው ክፉ አመል በውስጥህ ሊኖር ይችላል። ስለዚህ ይህ ወር እውነተኛ ማንነትህን የምታውቅበት ነው። አላህ ሸይጣንን አስሬልሃለሁ፣ እስኪ አሁን ለኔ ምን ታደርጋለህ እያለን ነው። በዚህች ሌሊት በሰማያት ላይ አንድ አዋጅ ይነገራል። መላእክት እንዲህ ይላሉ፣ የመልካም ነገር ፈላጊ ሆይ ወደፊት ገስግስ፣ የክፉ ነገር ፈላጊ ሆይ ተቆጠብ ይላል። አየህ፣ መንገዱ ተጠርጓል፣ እንቅፋቱ ተወግዷል። አሁን ወደ አላህ ለመሮጥ ምንም ሰበብ የለም። ሸይጣን በሰንሰለት በታሰረበት ሌሊት አንተ በኃጢአት ሰንሰለት ተተብትበህ እንዳትቀር ተጠንቀቅ። አሁን ደግሞ ወደ ሶስተኛው ምናልባትም ልብን በጣም ወደሚያስደስተው ምስራች እንሸጋግራለን። አላህ ሱብሓነሁ ወተዓላ በረመዳን ወር በየሌሊቱ የሚያደርገው አንድ ድንቅ ተአምር አለ። እሱም ባሮችን ከእሳት ነፃ ማውጣት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ በየሌሊቱ ከእሳት ነፃ የሚወጡ ባሮች አሉት። ወዳጅ ሆይ ይህ ሂደት የሚጀምረው ደግሞ ከመጀመሪያዋ ሌሊት ነው። ገና አንድ ቀን ሳንጸው፣ ገና በረሃብና በጥም ሳንፈተን አላህ በረህመቱ ብቻ በሺዎች የሚቆጠሩ ሰዎችን ስም ከጀሃነም ዝርዝር ውስጥ ሰርዞ እነዚህ የጀነት ሰዎች ናቸው ብሎ ይመዘግባል። እስኪ አስቡ፣ ዛሬ ሌሊት ስምህ በዚያ ዝርዝር ውስጥ ቢኖርና እገሌ ከእንግዲህ እሳት አይነካውም ተብሎ ቢታወጅ
ከዚህ በላይ ምን ስኬት አለ? ከእሳት ነፃ መውጣት ማለት ምን ማለት መሰላችሁ? አላህ ከእንግዲህ አንተን ላለመቅጣት ቃል ገባ ማለት ነው። ሕይወትህ ይባረካል፣ መጨረሻህ ወይም ሐቲማህ ያምራል። ቀሪው የረመዳን ጊዜህም በኢባዳ የተሞላ ይሆናል። ምክንያቱም አላህ መርጦሃል። ይህ እድል ለታላላቅ ዑለማዎች ብቻ የተሰጠ አይደለም። ላንተ፣ ለኔ፣ ላንቺ፣ ለሁላችንም የተከፈተ እድል ነው። ታዲያ ይህች ሌሊት ስምህ የሚመዘገብባት ሌሊት እንድትሆን አትፈልግምን? ዛሬ ሌሊት ወደ አላህ ተጠጋ። ያ አላህ እኔ ደካማ ባሪያህ ነኝ፣ ኃጢአቴ ቢበዛም እዝነት ግን ይሰፋል በል። ዛሬ ሌሊት ስሜን ከእሳት ነፃ ከሚወጡት ጋር አድርግልኝ ብለህ በለቅሶ ለምነው። አላህ የለመኑትን የማይመልስ ጌታ ነው። አራተኛውና እጅግ አስደናቂው ምስጢር ናዝራ ይባላል። ይህም አላህ ሱብሓነሁ ወተዓላ ወደ ባሮቹ በልዩ የእዝነት አይኑ የሚመለከትበት ቅጽበት። ዑለማዎች እንደሚናገሩት አላህ በረመዳን መጀመሪያ ሌሊት ወደ ምድር ባሮቹን በእዝነት ይመለከታል። አላህ በአንድ ባሪያው ላይ በረሕመት አይኑ ከተመለከተው ያ ባሪያ ዳግም በእሳት አይቀጥ። እስኪ አስቡ፣ የአጽናፈ ዓለሙ ጌታ የሰማይና የምድር ፈጣሪ ዛሬ ሌሊት ወደ ምድር ቁልቁል ሲመለከት አንተም በምን ሁኔታ ያገኛል? በሚሊዮኖች በሚቆጠሩ ሰዎች መካከል አላህ ያንተን ልብ ሲመለክ በጸጸት ተሰብሮ በእንባ ታጥቦ ጌታዬ ሆይ ማረኝ እያልክ ሲያገኝ ያ ያንተ የድል ቀን ነው። በዚች ቅጽበት ያገኘህ እዝነት ለዘላለም ሕይወትህን ይለውጠዋል። በዚች ብቻ ያበቃም። አምስተኛው ተግባር የመላእክት ዱዓ ነው። ሚሊዮኖች መላእክት በምድር ላይ የተዘዋወሩ ለአማኞች ምህረትን ይለምናሉ። አንተ ቆመ ስትሰግድ ወይም ቁጭ ብለህ ስታለቅስ በሰማይ ላይ ያሉ መላእክት ስምህን እየጠሩ ያ አላህ እገሌን ማረው፣ ያ አላህ እገሌን ጀነት አግባው እያሉ ይለምኑልሃል። ይህ ሁሉ ክብር የሚሰጠው ገና በረመዳን የመጀመሪያ ሌሊት ነው። እንግዲህ ውድ ወንድምና እህቶቼ ከደቂቃዎች በኋላ ይህች ታላቅ ሌሊት ትመጣለች። የጀነት በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሰይጣን ይታሰራሉ፣ አላህም በእዝነቱ ይመለከተናል። ታዲያ ይህን ሁሉ ጸጋ ይዘን በቸልተኝነት መተኛት አለብን? በፍጹም። ዛሬ ሌሊት ለየት ያለ ንያ ወይም ውሳኔ አድርጉ። ያ አላህ ዘንድሮ እንደ ትላንቱ አልሆንም፣ ዘንድሮ ካንተ ጋር የምቀርብበት ረመዳን ይሁንልኝ በል። ቪዲዮውን ከመጨረሳችን በፊት እነዚህን 3 ነገሮች ዛሬ ሌሊት አድርግ። አንደኛ፣ ካለፈው ጥፋታችሁ ተመለሱ። አላህ ዛሬ ሲምራችሁ በሩን ከፍቶ እየጠበቀ ነው። ሁለተኛ፣ ሌሊቱን በኢባዳ መጀመር። የመጀመሪያውን ተራዊ እንዳትረሳ፣ ቢያንስ ጥቂት የቁርአን አንቀጾችን ቅራ። ሶስተኛ፣ ዱዓ። ያ አላህ ስሜን ከእሳት ነፃ ከወጡት ጋር ጻፍልኝ ብላችሁ ተማጸኑ። አላህ ረመዳን ደርሰው ተጠቅመውና ተምረው ከሚወጡት የታደሉ ባሮች ያድርገን። ይህ ቪዲዮ ለሌሎች ወንድሞች እህቶቻችን እንዲደርስ ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግም የቤተሰባችን አባል ሁኑ። መልካም ረመዳን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።